ማንም ሰው ፍትህ ብሎ ሳይጽፍ እንዳይወጣ ሙሽራው በቀድሞ ፍቅረኛዋ ተገድሏል። ሙሉን ታሪክ ላስደምጣችሁ። በግፍ ለተገደለው ወጣት ተመስገን ፍትህ እየተጠየቀ ይገኛል። ሚያዝያ 14 ቀን 2018 ዓ.ም ማለዳ ጠዋት 2 ሰዓት ላይ በአደባባይ ነው የተገደለው። ወጣት የአቢሲኒያ ባንክ ባልደረባ የሆነው ወጣት ተመስገን ዳንኤል ወደ ስራ ገበታው እየተሰማራ ባለበት ወቅት በአሰቃቂ ሁኔታ ህይወቱ ማለፉ ተሰምቷል። ወጣቱ የተገደለው በሽጉጥና በሳንጃ ተወግቶ በአደባባይ ለሞት ተዳርጓል። ታዲያ እርዳታ እየጠየቀ ድረሱልኝ እያለ ነው ህይወቱ ያለፈው። በስፍራው የነበረው ማህበረሰብ ግን በድንጋጤ ዝምታን መርጧል ነው የተባለው። እጅግ ያሳዝናል። በዝምታ መመልከቱ ተገቢውን ድጋፍ ሳያገኝ ህይወቱ እንድታልፍ መገደዱ ነው የተገለጸው። ይህን ዘግናኝ ድርጊት የፈጸመው ደግሞ የሙሽሪት የቀድሞ ፍቅረኛ ነው። ማግባቷን ያላመነበትና እንድታገባ ያልፈቀደው ይህ የቀድሞ ፍቅረኛዋ ህይወቷን እንዲያልፍ አድርጓል። ሟች ተመስገን በቅርቡ በትዳር ከታሰረችው ባለቤቱ ጋር የነበረውን ግንኙነት ያልተቀበለውና ለአመታት ያክል የቀድሞ ፍቅረኛው የነበረው ግለሰብ በሽጉጥና በሳንጃ ይህንን ወጣት ገሏል። ለወጣት ተመስገን ዳንኤል ፍትህ ያስፈልጋል። ኮሜንት መስጫውን ፍትህ በሚል ቃል እንድታጨናንቁት በትህትና ጠይቃችኋለሁ። ወጣት ተመስገን ዳንኤል ነፍስ ይማር ለማለት እወዳለሁ። ለሙሽሪት እንዲሁም ለወጣቱ ወዳጅ ዘመድ ቤተሰብ መጽናናቱን እንዲሰጥ እየተመኘሁ ለፈጣንና ወቅታዊ ፈጣን መረጃ የፎሎ ምልክቷን እንድትጫኑ በትህትና ጠይቃለሁ። በቀጣይ የመረጃ ጥንቅር እንገናኝ። አመሰግናለሁ።